ሰላም የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እስቲ ስለ ተፈጥሮ ድንቅ ነገሮችን እንነጋገራለን። በጥሞና እስከ ፍጻሜ እንድትከታተሉኝ እጠይቃለሁ። ድንቅ የተፈጥሮ ክንውኖች። ተፈጥሮ በሚያስደንቅ ልማዶችና ክንውኖች የተሞላ ነው። ይህም ብዙውን ጊዜ ሳይስተዋል ግን በጣም አስደናቂ ነው። የተፈጥሮ አስደናቂ ክንውኖች ለምሳሌ ያክል እንደሚከተሉት ናቸው። 1. ፍልሰት። እንደ አርክቲክ ቴርስ ያሉ ወፎች በደመነፍስ እና በምድር መግነጢሳዊ መስክ እየተመሩ በአርክቲክ እና አንታርክቲክ መካከል በሺዎች የሚቆጠሩ ኪሎሜትሮችን ይጓዛሉ። 2. እንቅልፍ ማጣት። ድቦች፣ የሌሊት ወፎች እና አንዳንድ እንቁራሪቶች ምግብ በሚጎድልበት ጊዜ ኃይልን ለመቆጠብ በክረምት ወቅት ከባድ እንቅልፍ ውስጥ ይገባሉ። 3. ፎቶሲንቴሲስ። ተክሎች የፀሐይ ብርሃንን ወደ ምግብነት የመለወጥ አስደናቂ ችሎታ አላቸው። በምድር ላይ ያለውን ሕይወት በሙሉ ማለት ይቻላል። 4. ሲምባዮሲስ። በተፈጥሮ ውስጥ ብዙ ዝርያዎች እርስ በርሳቸው እንዲድኑ ይረዳዳሉ። ለምሳሌ ንቦች የአበባ ማር ለራሳቸው በሚሰበስቡበት ጊዜ አበባዎችን ያበቅላሉ። 5. እንደገና መወለድ። እንደ ስታርፊሽ እና አክሶሎትስ ያሉ አንዳንድ እንስሳት የጠፉ እግሮችን አልፎ ተርፎም የልባቸውን ወይም የአእምሮአቸውን ክፍሎች እንደገና ማደግ ይችላሉ። 6 እና የመጨረሻው ካሜሎችን፣ ኩትልፊሽ እና አንዳንድ ነፍሳት አዳኞችን ለማስወገድ ፍጹም በሆነ ሁኔታ ወደ አካባቢያቸው ይዋሃዳሉ። ውድ ቻናሌ ተከታታዮች እስከ ፍጻሜ ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንድሰጡኝ እጠይቃለሁ። አመሰግናለሁ።